ጋይስ ይቅርታ አድርጉልኝና እነዚህ ልጆች ሳያቸው ደሜ ነው የሚፈለው። የምሬ ነው። ያ ሁሉ አመት ተምሬ ያመጣሁት ዲግሪ እኔም ብሎ ኢንጂነር ወይም ለኛ ማይረባ ብቻ አስተምራችሁ እንኳን እነሱ ያለው ለከሊዳ ጋር ስላመጣ ሄቶራክስ አብዶሜን እያልኩ ተምሬ እነሱ ለማንኛውም ቪዲዮ ለሰቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ታይምስ ሲ ዘ ፓወር ኦፍ 2 ማለት ነው፣ ወይም ሲ ታይምስ ሲ ማለት ነው። አሁን ለጊዜው ከአልበርት አንስታይን ጋር ያለውን ኢነርጂ እንውሰደው እንጂ ፖቴንሻል ሜካኒካል የሚባሉ ሌሎችም አሉ። 148 ሚሊዮን ኪሎ ሜትር ላይ ወደ ኋላ ብትጠጋ ያ ሁሉ ነገር ወደ በረዶ ይቀየራል። ዌቭ ሌንግዝን ኮንቴን በሚያደርገው ትንሽ ዌቭ ሌንግዝ ካለው ፍሪኩዌንሲ ይጨምራል። አንድ አስትሮኖሚካል ዩኒት ስንት ኪሎ ሜትር ነው ብለን ብንል ከምድር እስከ ፀሐይ ያለው ርቀት ማለት ነው 149 ሚሊዮን 598,000 ኪሎ ሜትር ነው። የብርሃን ፍጥነት ሲባዛ በብርሃን ፍጥነት አሁንም ያው ስኩዌር ከዛ በፓወር መግለጽ ይቻላል በኤክስፖነንት 150 ሚሊዮን ኪሎ ሜትር ማለት ነው። ከኒውክሌር ኢነርጂ ጋር ሲወስድ ኳንተም ሜካኒክስ ፌዙን ደግሞ ስንመለከተው ፓርቲክል ኦፍ ላይት ወይም ኳንተም ኦፍ ላይት ማለት ነው። ብርሃኑ ነጋ አያልፍም በእነዚህ ልጆች ፍጥር። ይሄን ተመልከቱ። እኔ እኮ ደደብ ብለው ሲሰድቡኝ የምቀየመው ነገር እኔ እኮ በእነሱ እድሜ ስፓይደርማን ለመሆን ሸረሪት ወራጋሎ ድሮም ትምህርት የሰይጣን የጠንቋይ ልጅ እንደ ልጅ አይሆንም እንዴ? በኩርኩም አራታውኝ አይ ግን የምር ጋይስ ያ ሁሉ የተማርነው አሰስገሰስ አልጎሪዝም ሎጋሪዝም ኢንተግሬሽን ዴሪቬሽን ኳድራቲክ ኢኩዌሽን ሊኒየር ኢኩዌሽን እንደውም አብዛኛው ወጣት ስለ ማይነስትራል ሳይክል ብቻ የተማረበትን አፕላይ ያደርጋል። እነሱ ያለው ለከሊዳ ጋር ለማንኛውም የሚመቻችሁ ይሄ ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። እንደ ሁልጊዜው የብዙ ሰዎችን አካውንት እያሳደኩኝ ፎሎወርስ እየጨመርኩኝ ስለሆነ ላይቭ ነክታችሁ ተቀላቅላችሁ ብዙ ፎሎወርስ ማግኘት ትችላላችሁ። ከዛ በፊት ግን እንደ መስፈርት ይሄን ቪዲዮ ላይክ ማድረግ፣ ስክሪናችሁን ቪዲዮ ላይ ጫና አድርጋችሁ ስትይዙት የሚመጣውን ቀይ ሴንድ የሚለውን እስከታች ማጥፋት፣ ኮሜንት ላይ 10K ብሎ መጻፍ፣ 10K ያሉትን እንዳለ ፎሎ ማድረግና 5 ጊዜ ብቻ በቀስት ምልክቱ ኮፒ ሊንክ አድርጎ ላይቭ ነክቶ መቀላቀል ፎሎወርስ ያስገኛል። መልካም እድል፣ ይመቻችሁ።